የግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ሁለት ሶስት ሳንል በአንድ አምላክ አምነናል መተታችሁ እንጂ ምን ይቀርብናል ግዕዝ የሚባል ጉድ መተትም ጥንቆላ ተክቢር ሰላም ኦርቶዶክሳውያን አላችሁ ይህችን የመርዝ ብልቃጥ ሰምታችኋታል ያለችውን የዋሃብያ ተውከት ነው የምታስታውቁት እዚህ ጋር መጣ ማለት ነው እኛ ደግሞ በመረጃና በማስረጃ እንደተለመደው አናታቸውን እንላቸዋለን ያው ግን ከናንተ የሚጠበቀው ያደርጋችሁ አይደለም ቪዲዮዎቼ ሪፖርት እየተደረጉብኝ ነው ምክንያቱም እናንተ ኮፒ ሊንክ ስለማታደርጉ ነው በእግዚአብሔር ስም ጠይቃችኋለሁ ይሄን አካውንት ፎሎው ቪዲዮውን ደግሞ ሼር ኮፒ ሊንክ ሪፖርት ዱት አድርጉት አብዝታችሁ ኮፒ ሊንክ አድርጉልኝ ሪፖርት ያደርጉ ስለሚያስጠፉብኝ ማለት ነው እንደሌሎች ቪዲዮዎች እንደሰማችኋት ይህቺ በጣም ምትቀፍ የልጅ መርዝ ነች የመርዝ ብልቃጥ ብላችሁ ሰዷት ሲላም ብላችሁ ነው አራት ስንኝ ማለት ነው መተትና አስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ አለች ሁለት ሶስት ሳንል በአንድ አምላክ አምነናል መተታችሁ እንጂ ምን ይቀርብናል እኛ በመጀመሪያ ሶስትና ሁለት አምላክ አናመልክም ደግሞ ማን ሁለትና ሶስት አምላክ እንደሚያመልክ አላህ ማን እንደሆነ ወሃብያ ማን እንደሆነ አሁን ያሉት ከረንት ላይ ያሉት አሸባሪ ሙስሊሞች ምን እንደሚመስሉና አላማቸው ምን እንደሆነ እንቀጥልበታለን ምክንያቱም ነካክታችሁናል ይሄ ማለት ባይዘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጠራ የዋሃብያ አዋጅ ነው ወይም ደግሞ ጂሃዲስት ነው ይሄ ጂሃዳዊ ጥሪ ነው ምንም ጥያቄ የለውም ከሚሴ ተደብቆ ያለ የዋሃብያ ክንፍ የአሸባሪ ቡድን ነው ይሄን ያደረገ ያለው ማለት ነው ማወቅ ያለብን ይሄ ነው በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግዕዝ በአማራ ክልል ሊሰጥ አላለችም ይሄን ያደረገው አዋጁን ያወጀው የክልሉ ትምህርት ቢሮ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም አጋጣሚውን እየተጠቀማችሁ ግን እኛን ለማጥቃት የምትሄዱት አካሄድ በጣም አስነዋሪና ቀፋፊ ነገር ነው በተለይ አሁን ያላችሁ ዋሃብያ ክንፍ የምትባሉት አብሮ መኖር የማይሆንላችሁ መቻቻል የማታውቁ የማህበራዊ ህይወት የማታውቁ አሁን የምትመጡ ጴንጤዎችና አሁን ያላችሁ ዋሃብያዎች ማህበረሰብ የማታፍሩ ህዝብ የማታፍሩ ባህል የማታከብሩ አንድነት መቻቻል የማታውቁ ከፈለጋችሁ አረብ መሄድ ትችላላችሁ ክልሉ ከሰለቻችሁ ሀገር ከቸከባችሁ እኛ አይመለከተንም ስለሱ እኛ ግን አንድ ሀገር ነን ሀገራችንን እንወዳለን ከዛ ውጭ ደግሞ ግዕዝ አንማርም ምናምን የመተትን የድግምት ነው ታዲያ አረበኛ ድግምት የሚሰራው በግዕዝ ነው እንዴ የሱዳን ጠንቋይ ህዝብ የሚያሳብደው በግዕዝ ነው እንዴ ስንቱ ያበደው በግዕዝ ነው እንዴ ለጥንቆላና ለመተት ከአረበኛ የበለጠ ቋንቋ አለ እንዴ ያው ግዕዝን ስለምጠሉ ቤተክርስቲያን ስለምጠሉ ካውነ በስተቀረ ማለት ነው ፕላስ ደግሞ እኔ አረበኛ ተምሬያለሁኝ ሰማር ግን ቋንቋው ስለሚጠቅመኝ እንጂ ቅኝ ግዛት ስለምገዛ አይደለም እናንተ እንደዛ ነው የምታስቡት ኋላ ቀር አስተሳሰብ ስላላችሁ ማንነት ስለሌላችሁ በማንነታችሁ ስለማትኮሩ ማለት ነው እንግሊዝኛ ትማራለህ ቻይንኛ ትማራ አይደለ ይሄ ማለት የጭንቅላት ቅኝ ግዛት ይባላል ይሄ ማንነትን ማታቅ ይሄ በአረብ አይደንቲቲ የናወስክ ሀበሽነትን ማታምን እንደዚህ ናቸው ላይ ያላችሁ ሙስሊሞች ማለት ነው እንዴ አማራ ክልል ያለው ሙስሊም እኮ ሀበሽ ይያላችሁ የምታጣዱ የምትገርሉ እኮ ናችሁ እናንተ ድምጽ ማትሆኑላቸው ሲሞቱ እንኳን ጎንደር ላይ ለተቃጠለ ነገር አለ ሄዳችሁ እዛ ስልጤ ላይ ቤተክርስቲያን የምታቃጥሉት ይሄ ሁሉ የዋሃብያ ስራ ነው አሁንም የተደረገው በክልሉ ላይ ያሉትን ክርስቲያኖች ለመጨፍጨፍ የተደረገ አዋጅ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የጂሃዲስት ጥሪ ነው የምንወስደው እኛ ደግሞ እናንተ ስለጀመራችሁት የእስልምናን ማንነት አንድ በአንድ ከዛሬ ጀምሮ ማጋለጥ እንጀምራለን እስከዛሬ ማንነትን ሰውን አክብረን ነው እስከዛሬ ድረስ ዝም ያለው ስለማናቅ አይደለም በደንብ አውቀናል እናጠናለን እናቃለን ግን ደግሞ መከባበር በሚለው ነው እንጂ ይሄን ያልገፍታችሁ ከመጣችሁ አፋችሁን ከከፈታችሁ እኛ ደግሞ ጭንቅላታችሁን እያጠን እናሰጣላችኋለን ማለት ነው ኦርቶዶክስ እንደተለመደው አካውንቱን ፎሎ ሼር ኮፒ ሊንክ ሪፖስት ዲዮ ያደርጋችሁ በሌላ ሐሳብ እስልምና ላይ በደንብ ስለምሰራበት እስከዛ ድረስ ሰላም ቆዩኝ